ግላብ ያለው ሰው ግላብ ያለው ሰው ግቢ በደንብ ግቢ። አልገባሽም። ዴሎክ እንዳትዘናጉ። ግላቡን እየነካ እንትን አልገባሽም። በደንብ ይራስ አልገባሽም። የሚያጨሰው ግቢ በደንብ ግቢ። የታል ውሃው? የታል የለከሽ? ቆይ ይዘው ቀስ እሺ ዴሎክሽ በቃሽ። ከታች ደግሞ ፓርክ በፈጠረ ጌታ እንደሱ ጎበዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኢየሱስ ክርስቶስ ያድናል። ቆይ አንድ ባሊ እሱን ጨምሯል። አለቀ። አንድ ባሊ ጨምሯል። አለቀው። ኢየሱስ ክርስቶስ ወጋው የሰይጣን መላስ የተወገኝ ጋይስ ሌትስ ጎ ደልታ ፎርጉ ጋይስ በጌታ እዚህ ላይ እንደሱ ሌላ በጣም ውሃ ስለሚያመኝ ነው። በእግዚአብሔር አልቀይርም። በእግዚአብሔር አልቀይርም። በመቤቴ እኔ ሴት ሆኜ ሻወር ወስጄ የማላውቀው ሴት ሻወር ወስጄ እላለሁ። በፋን ነው አልቀይርም። በናው ሰናይ አልቀይርም። በሞተው በተቀበረው አልቀይርም። ማን ነበረ ያ አዋቂው? በእናታችሁ አሁን የፋኑ የሚመራው ማን ነው? አልቀይርም። ምድር ሰማይ ቢደበልቅ በዘመነ ነገርኩህ። እነሱ እኮ ከፈጣሪ በታች ናቸው። በፈጣሪ በእግዚአብሔር እኮ ለመንከኝ እኮ በእግዚአብሔር ክርስቶስ የተወጋ ይሁን ጌታ ይሁን ለአንበሳ ስለ የተከፈለ መስዋዕትነት ነው። ኢየሱስ ክርስቶስ ያድናል። ሁለት ሰው ሙሉ አንድ ሰው ሙላ ነው። አንድ ሰው ሙሉ ጋይስ ነው ሙላ እንጂ አንድ ሰው ሙሉ ጋይስ። ቴንክ ዩ ጋይስ። አንቺ ላይ ያለው መንፈስ ወጋውት ጋይስ ሌትስ ጎ ሹኩል ነው። በሶስት ነው የሚያባዛው ጋይስ፣ በሶስት ነው የሚያባዛው ጋይስ፣ በሶስት አረ በኢየሱስ አረ ፓንታችንን እንጭመቅ አለ። ደግሞ ሰውየው እዛ ሰውየው አለ እዛ ጋይስ፣ ጋይስ ሽኩል በሶስት ጋይስ ሽኩል። ወይኔ ጉዴ ሰውየው አለ እዛ ጋይስ ሽኩል ጋይስ በሶስት ነው የሚባለው። ሰውየው አለ እዛ በሶስት አለሽ እንዴ አጀሬ ፎቄት አለ ይታያል። አንቺ ዝቅ አድርጌ ካሜራ ጋይስ። ወይኔ ጉዴ
አንቺ እናንተ በርማቻለ ዴቭሎክ የአባቴ እግዚአብሔር ያክብርልኝ። የኔ ወንድም በርልኝ። ታላችሁና አሁን ታግዙታላችሁ። ግላብ አለን ውዶች፣ ግላብ አለን። እናንተ ግላብ አለን። ይንክሮች ድንገት ሌላ ጊፍት ተሰጥቶ ወደ ኋላ እንዳልሄድ እሺ። ራቁቴን ነኝ በእግዚአብሔር ንገሩኝ። ቂጤ ደግሞ ታይቶ እዚህ ራቁቴን ግላብ አለን። ቁምጤን ጨመቅኩ። አሁን ደግሞ ፓንቴን እየጨመቅኩ ነው። ያላችሁ ራቁቴን ነኝ። አዎ እሺ። ድራፕ እንድታደርገው ወሎዬ ድራፕ እንድታደርገው ልብስ ቀይሪ። አሁን በዚህ እንደዚህ አይነት ጌም ውስጥ ሆኜ ነው ልብስ የምቀይረው። ፈጣሪያቸውን ፍሩ። እንደዚህ አይነት ጌም ውስጥ ሆኜ ነው ልብስ የምቀይረው። ያማችኋል እንዴ እናንተ ሰው? የሞትና የመኖር እኮ ጉዳይ እኮ ነው። የህይወት ጉዳይ እኮ ነው። የመኖርና ያለመኖር ጉዳይ እኮ ነው። እንዴት ነው እንደዚህ ሆኜ ልብስ የምቀይረው? የመኖርና ያለመኖር ጉዳይ። አረ ስለፈጣራችሁ ቢቀር ለምታባሩ የመኖርና ያለመኖር ጉዳይ ነው። ሻወር እንዲደስ አረ ሌላ ካሜራ ቢኖርስ እዛ ጋር ጋይስ ግላቡን ተጠቀሙት። ሉላዬ ካለሽ ግላቡን ጋይስ ግላቡን ተጠቀሙት። ግላቡን ተጠቀሙት ጋይስ እንዳያሸንፉ ግላቡን ውዶች ግላቡን ተወደች ግላቡን ንኩት ጋይስ ግላቡን ተጠቀሙት። ግላቡን ጋይስ ግላባችን እንደዚሁ ባክ። አረ በኢየሱስ ክርስቶስ ምንድን ነው? ምን ያላየው ማነው? ማነው እንደዛ ያደረገው? ምንድን ነው የመጣው? በእግዚአብሔር ነገር ምን ሰጥቶ ነው? ናሁዬ ነው ናሁን የሰጠው ነብር ነው። መድኃኒዓለም ቆጥሮለታል ማለት ነው። አልታየኝም። የሳየ ተቆጠረልህ። የስ አንተ ልክ አሁን ደግሞ ምን ታደርጋት መሰለህ? የ13,000 አንድ ቅጣት አለብህ። የዚህኛውን ቅጣት ግን ማለት ነው የዚህኛውን ቅጣት ወንጆ አንጀት ያፈጥ የዚህኛውን ቅጣት ሰውዬ የዚህኛውን ቅጣት ግን ዱቄቱን ትበጠብጠውና ላይ ደፍተኸው ሻወር ትወስድበታለህ። ዱቄቱን ትበጠብጠውና ዱቄቱን በጥብጠህ ላይ ደፍተህ መልሰህ ውሃ ትደፋበታለህ። አንደኛ ቅጣት። ቆይ እናቴ የምታወሪው ነገር ቆዳጤን እያስጨነቀኝ። ሁለተኛ ቆይ ፓንት ላድርግ እስኪ። ፓንት ላድርግ እስኪ። ቆይ መጀመሪያ ልረጋጋ። እንደሚበርድ እንደሚበርድ ልብሴት ነው መቀየር አለብን። መቼም ከዚህ በኋላ አልቀጣም አይደል? በቃ ቻው በይ። ቻው ተጫወት። ስነ ስርዓትን ያስተቀጣል። ነውጣ ሞን እንጣላለን። እማይትም እንጣላለን። እንጣላ አንቺ አለመጫወት ትችላለህ፣ ግን ሁለት ቅጣት አለበት። ተቀጣ። መቀጣሽን ትቀጫለሽ አንቺ። ስማ መቀጣሽን ትቀጫለሽ አንቺ። እኔማ የምትቀጣኝ እኮ እየተቀጣሁልህ ነው። ሻወር የማልወስደውን ሻወር የማልወደውን እኮ ሻወር እየወሰድኩልህ እኮ ነው ሰውዬ። ሻወር እየወሰድኩልህ ነው። ሴትዮ አንዴ ቤት ላጽዳ እስኪ በእናትሽ። እንዳንቺ እንትን ውጭ ሀገር አይደለም የምኖረው። እታች ኮንዶሚኒየም እታች ይገባል። ነገ ኮሚኒቲ የት ነው ያለው? ሞልቢያ የራሱ ጠፋኝ እኮ። በኢየሱስ ክርስቶስ ወጋ። የጠላት አሰራር ነው ይሄ። እሺ ብሩ ላኪ፣ አሁኑን ብሩ ላኪ። አንቺ ላኪልኝ አሁን። አልፈልግም፣ አሁን ላኪልኝ። ችግር የለውም። በሌላ
5000 ብር ላኪ በሌላ ሰው አሁን እኔ ከዚህ እንደወጣ ፈልገህ ነው አይደል? ነገር ፈልገህ ነው አይደል? ወይ ከዚህ ስልክ ላይ ከሚልክልህ ሰው ያስልካለሁ። ማርያምን እልካለሁ። ቢካዝ እኔ ማለት አልችልም። ማርያምን እልካለሁ በይ እማዬ እልክልሃለሁ። ማርያምን አትጻፉ። ሚውት ላደርጋችሁ ነው። አረ በኢየሱስ ክርስቶስ ስም ሽንቴ ራሱ አስመጣሽ። ምን አይነት ነገር እንደሆነ ምን አይነት ጨርጫቅ አትጻፋችሁ። ለሀብታሙ ምናምን ለማውታችሁ አትሰሙ እታያለሁ። እንደ አንቺ ትታያለህ። መጣልክ ሙክታር። ሁለተኛ ቅድም መሬት ላይ ውሃ ደፍተሽ ተንከባለይ ብለኸኛል። ቅድም መሬት ላይ ደፍተህ ውሃ ተንከባለላል። መሬት ላይ ውሃ ተደፍቷል። እዚህ ላይ ልንከባለልልሽ? ተንከባለል። አሁን ያውለኩትን ፓንት ልታስደርጊ ነው? በኢየሱስ ክርስቶስ አታውልቅ እያልኩ ነው። እየነገርኩህ ነበር። ችግር የለውም። ይሄኛውን ታጥበዋለህ። ለምን ታውልቃለህ? ለምን ትቀይረዋለህ? ይሄንንም ታጥበዋለህ። ሴትዮ ኢትዮጵያ ውስጥ እኮ ነው የምኖረው። ፓንት በአንድ ቀን ፓንት 2 ቀን ልቀይር? ሮባ 5000 ካልገባ ንገረኝ። አይቻልም። ገብቷል እኮ ይገባል። 3000 ከሆነ የላከው አልቀጣም። እንዲህ መሬት አንደባለልም ለ3000። ለምን ለማስማት እንደባለል አንዴ ያንቺ ቅጣት ከባድ እኮ ነው። እያየሽው አይደል የምትቀጪው? እኔ ሰቀጥ አልችልም። እኔ እኮ የ50 ሺህ ቅጣት እኮ ነው የቀጣው ያለው። በ3000 እኮ አይደለም 3000 ያስላከኝ። ያንተ እኮ በ3000 እኮ ነው በ3000 እኮ ነው ያንን ያስላከኝ። እግዚአብሔርን እስካሁን 3000 ሆኜ አላሸነፍኩሽም። ሮባ 3000 ሆነ ነው 5000 ነው 6000 5000 ነው 6000 እኔ በ50 ሺህ ነው አይደል እንትን ያልኩት። ይመልስለት። እኔ ደግሞ 10000 ይሄኛውን ቅጣትን መቀጣ 50 ሺህ ነኝ አይደል? 10000 አይደለም። በገንዘብ አልተባባልንም። የኔ እናት ስሚ፣ ያንተንም በገንዘብ አልተባባልንም። ያንተንም በገንዘብ አልተባባልንም። በገንዘብ አልተባባልንም። አንተ 5000 ብር ስትቀጣኝ 5000 ስትለኝ ከዛ 3000 አድርጌልሻለሁ 3000 አድርጌ ስትለኝ በገንዘብ አልተነጋገርንም። ቅድስት ስሚ፣ ቅድስት ተረጋጊ። እኔ ቅጣት ቅድም 5000 ነው ከመጀመሪያ ያልኩሽ። እስኮር አምጥቼ ያሸነፍኩት 8000 ነው። ለአምትዝ የሚለኝ ሻርክና የተሰጠኝ ትንሿ ሻርክ በትሪፕል ሲስተም እኮ በ8000 ቢሆን እኮ አልኩህ። በ8000 ቢሆን ነገርኩህ እኮ ሰሚኛለሽ። አንቺ ስታሸንፊኝ 10000 ልክልሻለሁ። ይሄንኛውን 10000 ላክ። የትኛውን ተንከባልላልሽኝ እኮ 3 ቅጣት ነገርሽ። ትንከባለል ነው የ13000 ቅጣት አለብህ። አሁን የምትቀጣው የ13000 ነው፣ ግን 50000 ቅጣት አለብህ። የመጀመሪያ 13000 ከዛ ይሄኛው 50000። እቺ ሴትዮ ያማታል እንዴ? አንድ ነገር ስሚኝማ፣ የውሃ ቅጣት የለም በ13000 ከ30000 በታች የውሃ ቅጣት የለም ከ30000 በታች ውሃ እኮ የለም። ታዲያ አሁን እኮ በባዶ እኮ ነው እንደባለልክ ያለው ውሃ እኮ ይሄ ውሃ የምንዘግነው ውሃ ምንድን ነው እንዴ? ይሄ ውሃ ምንድን ነው? ይታል ዝጋ ነው እንዴ? ጤነኛ አይደለችም እንዴ? ይድፋ። እንደዛ ከሆነ ትንሽ ይድፋበት። የለም ውሃ ቤት ውስጥ የለም ውሃ። ገና ነው እድሜ ለሀገራችን ለኢትዮጵያ ውሃ በሳምንት አንዴ ነው መጣው። ችግር የለውም ተንደባለን። የውሃ ቅጣት ከ30000 በላይ ነው ነገርኩሽ። እሺ 2000 ብር ይጨምርልሃል። 50 ይጨምርልሃል። 50 ጊዜ ተንደባለን። አሁን ደግሞ በቃ ከየት ይመጣል? አስጀምሪው። እሺ አስጀምረዋለሁ። ችግር የለም። ቆለጤ ራሱ ትጹም ነው የተጸየፈሽ። በስመ አብ ክፉ ሰው ነሽ አንቺ። የኮምተር አለ እግዚአብሔር ሌላ ሴት እያዋራው ቢሆን አጅሮ ይነሳ ነበር። አንቺ ክፉ ሰው ነሽ። ምንም ሊነሳ ራሱ አልቻለም። በኢየሱስ ወግቼዋለሁ። አንተ የት ነው ያለው? እንትን የት ነው ያስቀመጥኩት? የጨመቁት
ዛሬ ብርድ ደብታፍ አድርጉ። ወይኔ ኢየሱስ በጣም ነው የሚቀዘቅዘው። ደብታፍ አድርጉ 50 ጊዜ ፍጣን 50 ጊዜ አትጨማለቅ ነው ያልኩት። ማርያምን ነው እንደዛ ነገር ያለ ይቅር ተቀይምኝ 3000 ብር ላክላት ዳዊት እግዚአብሔርን 3000 ላክላት ተንከባሉ ያቅም በህይወቱ እኔ ቁጭ ብድግ ራሱ የቀጣሽ 15 ነው። አንቺ ሰው ከሰው አልተፈጠርሽም እንዴ? ያንኛውን እግዚአብሔርን ከሰው አልተፈጠርሽም እንዴ? 50 ጊዜ እንዴ ነው የምንደባለለው? 50 ጊዜ ተንከባለለ። ያን የ13000ን ደግሞ 3000 ይመልስልኝና በ5000 ይጣጣል። በ5000 3000 ይመልስ። የ13ቱ በ3000 ይንጣጣል። 3000 ነው ሙፍታር ይመልስ። እግዚአብሔርን እየነገርኩሽ ነው። የሚቀጣ ቅጣት 30 አድርጌ ይላል 30 አድርጌ 15 አንቺ በረዶ ነው። ይመለከተኛል 30 10 ፖይንት ጋይስ 10 ፖይንት አልቀይርም 50 ሺህ ነኝ አልቀይርም 30 15 አድርጌሻለሁ። ከዛ በኋላ ነገ ይወጣል። ፈልግ መስሎ ሁላ ምን አገባኝ። 3000 ግን ትመልሳለህ። 2000 ይላክ አልንከባልልም 30 ጊዜ 2000 ቀድሞ ይላክ ያስቀር። ያንኛው እንዲጣጣልህ እኮ ነው 3000 እንድትመልስ። ያንኛው እኮ እንዲጣጣልህ እኮ አይንጣጣልኝ 2000 ይላክ እንዴ። ጊፍቱን አስመለጥሽኝማ እግዚአብሔርን አቁሚልኝ አንዴ። እንዳታጠፋው አይ ደብል አለፈኝ እግዚአብሔር ምን ላድርግ? አንቺ እንዴ ምን አይነት ሰው ነሽ እንዴ? አይቺ ሴትዮ ሰው አይደለችም እንዴ? እንዴ አታስጩኝ። ጎረቤት ተኝቷል። እግዚአብሔር እንዴ እና ከኔ ጋር ምን ያገናኘዋል? አትጨቃጨቂ። እስኪ ቅጣት ተቀጪ እኮ ነገ እኮ የምንገናኝ ሰዎች እኮ ነው እንዴ። እንዴት ነው 50 ጊዜ እንትን በል ያልሽው ተንከባለል የምትይው እንዴ? ይልሽ አሁን ምን ይሁን መሰለህ? በ13000 ያንኛው ይጣጣና በዚህኛው 15 ጊዜ ተንከባለል። ያንኛው 5000 በ5000 እንጣጣል። ገንዘብ እጄ ላይ ከገባ አልሰጥም መልሽ። ጉራጌና ኦኬ። እንደዛ ከሆነ 50 ጊዜ ነው የምትንከባለለው። 50 ጊዜ ነው የምትንከባለለው። እንደዛ እስቲ እሷ ጋር ያላችሁ ጊፍተሮች ንገሯት፣ በምትሰማው ቋንቋ ንገሯት። ወይ አማርኛ ነው የምናወራው ሁላ ጋይስ ደብታ አርጉ። በደንብ ያውቃሉ እነሱ አማርኛ ነው የምናወራው። ነገርኩ አንተ ጉራጌ ነኝ አልከኝ። እኔ ሶኬ ያልኩ በቃ እኔ ብር ስትለኝ ሶኬ ያልኩ በቃ ችግር የለውም ብዬ እንትን አልኩ አይደለ? ስለዚህ ጉራጌ ነኝ ብር አልመልስም ካልከኝ ደግሞ ጋይስ ፈርስት ይስቹፕ እሺ 2000 ይላከው 50 ጊዜ እንከባልላለሁ። 2000 ይላከው ሙክታር ይላክ ቁጣሪ 2 1 2 3 4 5 6 7 8 6 ሰው አንዳንዳባ 6 ሰው አንዳንዳባ ጋይስ 11 ሰው አንዳንዳባ 6 ሰው አንዳንዳባ 14 3 አንዳንዳባ 15 16 17 18 19 20 21 22 23 24 25 2000 ላክ በይ 26 ጋይስ ትሪፕል ነው ጋይስ በሶስት ነው የሚያባዛው ጋይስ ሰውየው አለ ጋይስ ትሪፕል በሶስት ነው የሚያባዛው ጋይስ ተጋገዙና እናሽ ብያችሁ የለ እሺ ስንት ነው 30 ወይኔ ጉዴ ካለቀ በኋላ ነው የሰጠኝ ነው ዘኔ ወይኔ ጉዴ 45 ሺህ ነበር የምንሆነው 45 ሺህ ነበር የምንሆነው
31 32 ሰውየው አንበሳ የሚያወርድ ሰው እኮ ነው። ስላላየኸው እኮ ነው ሳያ። ሰውየው አንበሳ የሚያወርድ ሰው እኮ ነው። ችግር የለውም ናውዬ፣ ችግር የለውም። አይ አመት ናውዬ ቴንክ ዩ ሶ ማች ቴንክ ዩ። ሞላ ሰውየው አትበይ አንቺ ጊፍተሪን አትናገሪ። እኔ እኮ የተናገርኩ እኮ አይደለም፣ ስሙን ስለማላውቀው እኮ ነው። ይቅርታ ሰውየው እያልኩ አይደለም። የሰውዬ ነገር ነው እንዴ የሚፈልገኝ? እናንተ አስቶን ቪላ ከመቼው ነው 3 ጎል ያገባው? ሞን 2000 ብር ሁላ አንደኛ ቅጣት 5000 ብር ነው። 2000 ሁላ ተልኳል። አልተላከም። ተልኳል። ልከዋል ሙክታር። ወይኔ እዚህ ደርሼ መቼም ታይሚንግ እንትን ብሎ አያሽንፍም ማለት ጋይስ